ሰላም ጤና ይስጥልን። ይህ መሬት ስኜ በማህበራዊ መንፈሳዊ ስነ-ልቦና ጉዳዮች ላይ ያተኮረ መርሃ ግብራችን ነው። አብራችሁን ቆዩ። በዛሬው መርሃ ግብራችን ከወላጆች ለተነሱ ጥያቄዎች ምላሽ እንሰጣለን። ለዛሬም ከአንድ ወላጅ የተነሳ ጥያቄ አለ። ልጆቼ ለመንፈሳዊ ትምህርት ያላቸው ፍላጎት እየቀነሰ ነው፣ ምን ባደርግ ይሻለኛል? ልጆቼ ለመንፈሳዊ ትምህርት ያላቸው ፍላጎት እየቀነሰ ነው፣ ምን ባደርግ ይሻለኛል ሲሉ አንድ ወላጅ ላነሱ ጥያቄ ምላሽ እንሰጣለን። እንግዲህ ምናልባት በቀደመው ዘመን ላይ የልጆች መንፈሳዊ ትምህርት ፍላጎት አንጻራዊ በሆነ መንገድ የተሻለ ሊሆን ይችላል። አሁን ላይ ተግዳሮቶቹም እየጨመሩ ስለመጡ ልጆች ለመንፈሳዊ ትምህርት ያላቸው ፍላጎት እየቀነሰ ነው። ቀደም ባለው ጊዜ ላይ ወላጆች እንደውም ልጆቻቸው ወደ መንፈሳዊ ቦታዎች የመውሰድ ከዛም አልፎ ተርፎ ሰንበት ትምህርት ቤት እንዲማሩ የማድረግ ፈቃደኝነት ብዙ አልነበረም በቀደመው ጊዜ ላይ። አሁን ላይ ካሉ ተግዳሮቶች አንጻር ወላጆች ልጆቻቸው ወደ ሰንበት ትምህርት ቤት እንዲገቡ መንፈሳዊ ትምህርት እንዲማሩ ያላቸው ፍላጎት እየጨመረ መጥቷል። ይህ መልካም ነው። ነገር ግን የወላጆች ፍላጎት ይጨምር እንጂ የልጆች ፍላጎት ደግሞ አንጻራዊ በሆነ መንገድ እየቀነሰ ነው የሚባል ነገር አለ። በእርግጥ ጥናት ሊያስፈልገው ይችላል። በዋነኝነት እኚህ ወላጅ ላነሱ ጥያቄ ግን ምክንያቶቹ ብዙ ሊሆኑ ይችላሉ። ምክንያቶቹ ብዙ ማንሳት እንችላለን። አንደኛው ፒር ኢንፍሉዌንስ የምንለው ሁልጊዜም የጓደኛ ተጽዕኖ። የልጆቻችን ጓደኞች በአብዛኛው ዓለማዊ ወይም ከሃይማኖት የማይመስሉ ከሆነ ልጆቻችን ለመንፈሳዊ ትምህርት ያላቸው ፍላጎት በአንጻራዊ በሆነ መንገድ ሊቀንስ ይችላል። ምክንያቱም ሁልጊዜም ልጆች አቻዎቻቸው ተጽዕኖ ስለሚያሳድሩባቸው ማለት ነው። ስለዚህ እንደ አንድ ወላጅ የልጆቻችን ጓደኞች እነማን እንደሆኑ በሃይማኖት ይመስሏቸው ናቸው ወይስ አይደሉም፣ በሃይማኖት ይመስሏቸው ስለመንፈሳዊ ሕይወት ያላቸው ዝንባሌ ምን አይነት ነው የሚለውን መጠየቅ ያስፈልጋል ማለት ነው። ከዚህ በተጨማሪ ምናልባት በዚህ ጊዜ ላይ ልጆች ለትምህርታቸው ትኩረት እንዲሰጡ እየተባለ ተደራራቢ ቤት ስራዎች ስለሚሰጣቸው ምናልባት እረፍት ቀን ሊሆን የሚችለው ቅዳሜና እሑድ ነው። በቅዳሜና እሑድም ብዙ ሊያደርጓቸው የሚችሉ ኤክስትራ ካሪኩለም አክቲቪቲዎች ሊኖሯቸው ይችላሉ። ጊዜያቸው በጣም የተጣበበ ስለሚሆን መንፈሳዊ ሕይወትን እንደሚጠቅማቸው ነገር ሳይሆን ጊዜ እንደሚሻማቸው ማየት ሊጀምሩ ይችላሉ። ከዚህ የተነሳ ጊዜ እጥረት ስለሚኖር ለመንፈሳዊ ሕይወት ያላቸው ፍላጎት፣ ዝንባሌ፣ ለመማር ያላቸው ተነሳሽነት ሊቀንስ ይችላል ማለት ነው። ሌላው ምናልባት አንዳንዴ በተለይ በሰንበት ትምህርት ቤቶች ላይ አላግባብ የሆኑ ፍረጆች ካሉ በተለይ ልጆችን በማንነታቸው ከመቀበል ይልቅ የትኛው ማንነት ቢኖራቸው ምናልባት ከስነ ምግባር የጎደሉ ሊሆን ይችላሉ። አንዳንዴ ባላቸው ማንነት ቃለ እግዚአብሔርን ተምረው በመንፈሳቸው እንዲለወጡ ከማድረግ ይልቅ የተለወጡ ልጆችን መፈለግ አለ። አንዳንዴ በሰንበት ትምህርት ቤቶች ደረጃ ላይ የተለወጡ ልጆች፣ በጣም ፍጹም ስነ ምግባር ያላቸው ልጆችን መፈለግ አለ። እርግጥ ነው ልጆቻችን የምናስተምራቸው ፍጹም ስነ ምግባር እንዲኖራቸው ነው። ነገር ግን እኛው አስተምረን ካልለወጥናቸው ካልተማሩ አይለወጡ። ስለዚህ እንዲማሩ እድል መስጠት አለብን። በየትኛውም አይነት አኳኋን በየትኛውም የህይወት አመጣጥ ሊመጡ ይችላሉ፣ ከየትኛው ማህበረሰብ ሊመጡ ይችላሉ። ነገር ግን ቤተክርስቲያን ሚናዋ ለውጦ ወደ ትክክለኛው መንፈሳዊ ህይወት መምራት መሆኑን የሚዘነጋና አንዳንዴ ልጆች ካለባበሳቸው ካነጋገራቸው ሊፈረጁ ይችላሉ። ይሄ ደግሞ በአንድ በሌላ ልጆችን የሚያቀርብ ሳይሆን የሚያገላቸው ስለሚሆን በዚህ ምክንያት ወደ ሰንበት ትምህርት ቤት ለመምጣት ፈቃደኛ ላይሆኑ የሚችሉበትም አጋጣሚዎች ሊኖር ይችላል ማለት ነው። ከዛ ባለፈ እንደ ሰንበት ትምህርት ቤት ሌላው ምናልባት የሚማሩበት ሰንበት ትምህርት ቤት ከሆነ የማስተማሪያ ዘዴዎች ውስንነቶች አሉ። አብዛኛው ዋን ዌይ ለርኒንግ ነው። በጣም ዲክቴት የማድረግ ነገር ልጆችን ማሳተፍ፣ በተለይ ህፃናት የምናስተምርባቸው መንገድ ልጆችን በጣም አሳታፊ መሆን መቻል አለበት። እነሱም ሁልጊዜ ፓሲቭ ሆነው ከኋላ ሆነ ነገሮችን የመከታተል ፍላጎታቸው ውስን ነው። ስለዚህ እነሱ የሚሳተፉበት የሚማሩበትን እድል አለመፍጠር አንዳንድ ልጆችን የትምህርት አሰጣጡን በጣም አሰልች ሊያደርግባቸው ይችላል። ስለዚህ የማስተማሪያ ዘዴዎቻችን ምናልባት ጤናማ በሆነ መንገድ ማስተካከል ሊያስፈልግ ይችላል። ስለዚህ ሌላኛው የማስተማሪያ መንገዶቻችንን በሚገባ ልጆችን ያማከለ ወጣቶችን ያማከለ አለመሆኑ አንዳንዴ ልጆች ለመንፈሳዊ ትምህርት ያላቸው ፍላጎት ውስን እንዲሆን ሊያደርጋቸው ይችላል ማለት ነው። ከዚህ ሁሉ በተጨማሪ ግን በዋነኝነት በተለይ በዚህ ዘመን ላይ በዘመናዊ ትምህርት በመንፈሳዊ ትምህርት ላይ ትልቅ ተጽዕኖ እየፈጠረ ያለ የልጆቻችን የቴክኖሎጂ አጠቃቀም በተለይ ከቪዲዮ ጌሞች ጋር በተያያዘ ከማህበራዊ ሚዲያ ጋር በተያያዘ
ከኢንተርኔቱ ጋር በተያያዘ በጣም በብዙ መንገድ ልጆቻችን ትኩረታቸውን፣ ሀሳባቸውን ሁሉ ዲስትራክት የሚያደርግ የሚወስድባቸው፣ የሚያጠፋባቸው ብዙ ተጽዕኖ የሚፈጥሩባቸው ነገሮች እየመጡ ነው ያሉት። ስለዚህ ልጆቻችን በአብዛኛው ፍላጎቶቻቸው ጌሞችን የመጫወት ቪዲዮዎችን የመመልከት እንዲህ አይነት ነገሮች ላይ ስለሚሆን መንፈሳዊ ነገር ላይ ፍላጎታቸው ላይ ተጽዕኖ እየመጣባቸው ያለ ነገር ነው ማለት ነው። ስለዚህ ይህን የመሳሰሉ ነገሮች በአንድም በሌላ ልጆቻችን መንፈሳዊ ትምህርት የመማር ፍላጎታቸውን እየገደቡ ነው ማለት ነው። ስለዚህ እንደዚህ ቀደም ብለው ጥያቄውን እንዳነሱት ወላጅ ምን ብናደርግ ይሻላል የሚለውን አንድ ሁለት እያልን እንመልከት። የመጀመሪያው ከልጆች ጋር መወያየት ያስፈልጋል። ልጆቻችን ለመንፈሳዊ ሕይወት ወይም ለመንፈሳዊ ትምህርት ያላቸው ፍላጎት እየቀነሰ ሲመጣ ቁጭ ብሎ ከልጆቻችን ጋር ለምንድን እንደሆነ መንፈሳዊ ትምህርት ቤት መሄድ ለምን እንደማይፈልጉ፣ ሰንበት ትምህርት ቤት መሄድ ለምን እንደማይፈልጉ፣ መንፈሳዊ ነገር ለመማር ያላቸው ፍላጎት ምን እንደቀነሰው በዋነኝነት ከልጆቻችን ጋር በመወያየት ችግሩን መለየት ያስፈልጋል ማለት ነው። ከዛ ባለፈ አንዳንድ ወላጆች መንፈሳዊ ሕይወት ወይም መንፈሳዊ ትምህርት እንደሚጠቅም ስለሚያውቁ ጫን ይላሉ፣ ወይም አንዳንዴ ከልክ በላይም ሊያስገድዱ ይችላሉ። ይሄ ተገቢ አይደለም። ማስገደድ ብዙ ለውጥ አያመጣም። ልጆች አስገድደናቸው ሰንበት ትምህርት ቤት ብንልካቸው ተምረው የመምጣታቸው እድል፣ ተለውጦ የመምጣታቸው እድል ምናልባት ጉለው ሊመጡ ይችላሉ እንጂ ተለውጦ የመምጣታቸው እድል በጣም ዝቅተኛ ሲሆን ፍላጎቱን መፍጠር ላይ ብንሰራ ልጆቻችን የበለጠ ፍላጎት እንዲያድርባቸው ማበረታታቱ ላይ መስራቱ የተሻለ ይሆናል እንጂ ማስገደዱ ትክክል አይሆንም ማለት ነው። ስለዚህ አለማስገደድ፣ አንደኛ በራሳቸው እንዲወስኑ በራሳቸው እንዲፈቅዱ ማበረታታት ያስፈልጋል። ከሁሉ በላይ ጥቅሙን ማሳየት፣ መንፈሳዊ ትምህርት አለመማር ደግሞ ጉዳቱን ማሳየት ነው እንጂ የወላጅ ሚና የሚገባው ማስገደድ የወላጅ ሚና ሊሆን አይገባም ማለት ነው። ከዛ ባለፈ እንደ ወላጅ ልናደርግ የሚገባው ልጆቻቸው ወደ መንፈሳዊ ትምህርት ዝንባሌ እንዲኖራቸው አርአያነት ነው። አንዳንድ ወላጅ ልጆቹን ሰንበት ትምህርት ቤት ይልካል፣ እሱ ራሱ በሰንበት አንድ ቀን መጥቶ ቅዳሴ አያስቀድስም። ይሄ በጣም አደገኛ ነገር። ብዙ ጊዜ ልጆች የመጀመሪያ ትምህርት ቤቶቻቸው ወላጆቻቸው ናቸው። ስለዚህ ወላጆቻቸው የሚያደርጉት ነገር የሚያደርጉት የበለጠ ተጽዕኖ የሚፈጥሩባቸው በቅርብ በአዎንታዊም በአሉታዊ መንገድ። ስለዚህ ይህን ማድረግ ያስፈልጋል ማለት ነው። ስለዚህ እንደ ወላጅ አርአያ መሆን ያስፈልጋል። እኛ ራሳችን መንፈሳዊነትን ስንኖረው ማሳየት አለብን። ቢያንስ ስንሞክር ስንጥር ማሳየት መቻል አለብን እንጂ ለልጆቻችን ብቻ ፕሪስክራይብ የምናደርገው ወይም የሚታዘዝላቸው ልክ እንደ መድኃኒት አድርገን ልጆች እንዲያስቡት ማድረግ የለብን። ለሁላችንም የሚያስፈልገን እኛ በመንፈሳዊ ትምህርት መማር እንደሚገባ ልጆቻችንን መማር እንደሚገባቸው በአርአያነት ማሳየት ያስፈልጋል ማለት ነው። ከዚህ በተጨማሪ ምናልባት ማድረግ ያለብን ልጆቻችን መንፈሳዊ ትምህርት ፍላጎት እንዲጨምር መማር እንዲችሉ ለማድረግ ምን ማድረግ አለበት ስንል ቀደም ብለን እንዳለው ትምህርቱን አሳታፊ ማድረግ ጥሩ። ልጆች የሚማሩበት ትምህርቶችን መንፈሳዊ ትምህርትን አሳታፊ ማድረግ በመጠኑም ቢሆን ልጆች የሚሳተፉበት ሲሆን የተሻለ ይሆናል። በአንድም በሌላ አክቲቭ እንዲሆኑ እናደርጋቸዋለን። የበለጠ እንዲማሩ ድል እንፈጥርላቸዋለን ማለት ነው። ፍላጎታቸውን እንዲጨምር ማድረግ እንችላለን ማለት ነው። ከዛ ባለፈ ምናልባት አንዳንዴ በየትኛውም ትምህርት ላይ የሚያጋጥም ነው። በዘመናዊ ትምህርት በመንፈሳዊ ትምህርት የሚያጋጥም ነው። አንዳንዴ በሰንበት ትምህርት ቤቶች የሚያጋጥሟቸው ችግሮች ካሉ በችግሮቻቸው ዙሪያ ላይ ከሰንበት ትምህርት ቤቶች አገልጋዮች ጋር ማውራት ያስፈልጋል። ልጆቻችን ፍላጎት ለምን እንዳጡ፣ ምን እንደገጠማቸው፣ በምን ምክንያት ወደዛ መሄድ እንደተው መጠየቅ ያስፈልጋል። ቅርብ ሆኖ ደግሞ መወያየት ያስፈልጋል። ችግሮችን በቅርበት ለመፍታት ጥረት ማድረግ ያስፈልጋል። ስለዚህ ይሄ ሌላኛው መንገድ ነው ማለት ነው። ሌላው ልጆቻችን መንፈሳዊ ትምህርት እንዲማሩ ሌላው ምን ማድረግ አለብን? በተለይ ህፃናት ልጆች ላይ ሽልማት መስጠት ያስፈልጋል። የበለጠ ማበረታቻዎችን መስጠት። ይህ ከትምህርቱ ጋር አዎንታዊ የሆነ አሶሲዬሽን ወይም ቁርኝት እንዲሰሩ ያደርጋቸዋል። ስለዚህ መንፈሳዊ ትምህርትን ሲያስቡት እነሱ ደስ የሚያሰኛቸው ነገር እንዳለ ከተማሩ በኋላ የሚያገኙት አንዳች ነገር እንዳለ የሚማሩበት ሂደት ስለሆነ ሽልማት ሲባል ግድ ሁልጊዜ በአይነት ብቻ ሳይሆን በቃላትም ቢሆን ማድነቅ፣ መንፈሳዊ ትምህርት ተምረው ሲመጡ ጥሩ ጥሩ ቃላቶችን መናገር፣ ከሁሉ በላይ ማበረታታት ልጆችን ያስፈልጋል ማለት ነው። ከዚህ በተጨማሪ ምናልባት ልጆችን ለመንፈሳዊ ትምህርት ያላቸው ዝንባሌ እንዲጨምር፣ ፍላጎታቸው እንዲጨምር ወይም እንዲማሩ ለማድረግ ምን ማድረግ አለበት ስንል ቤታችንን በተቻለ መጠን መንፈሳዊ ማድረግ አለብን። ብዙ ጊዜ የብዙዎቻችን ቤት ቤተክርስቲያን ሲሄዱ ልጆቻችን ምናልባት ስነጓር ያላቸው እንደሚገባ ስርዓት የሚጠብቁ ሊሆን ይችላሉ። ቤታቸው ሲመጡ ደግሞ በዘፈቀደ የሚሆኑ ከሆነ የጸሎት ሕይወት ከሌላቸው እንዲሁ በዘፈቀደ የሚገባውን የማይገባውን ነገር በስክሪን የሚመለከቱ ከሆነ አደገኛ ነገር ነው በልጆቻችን። ስለዚህ ቤታችንም ትንሿ ቤተክርስቲያን ናትና በቤታችን ውስጥም መንፈሳዊ ልምዶች ቢኖሩ የተሻለ ልጆቻችን ለመንፈሳዊነት ያላቸው ዝንባሌ ይጨምራል። መንፈሳዊ ትምህርት ለመማር ያላቸው ተነሳሽነትን በዚሁ ልክ ይጨምራል ማለት ነው።
ከዚህ ባለፈ አንዳንዴ ሚዛናዊነት መጠበቅ ያስፈልጋል። ቀደም ብለን እንዳለው መንፈሳዊነትን ጫና ሳይሆን ከምንም በላይ አንጻራዊ በሆነ መንገድ ፍላጎታቸውን መከተል ያስፈልጋል። አንዳንድ ቀን ሰንበት ትምህርት ቤት ለመሄድ ወይ ለቃለ እግዚአብሔር ለመማር ፍላጎት ሊያጡ ወይም ደግሞ ሊደክማቸው በአንድም በሌላ ምክንያት ሊሆን ይችላል። አንዳንዴ መፍቀድ ጥሩ፣ ሁሌም ባይሆን፣ ሁሌ ሲሆን ልማድ ይሆናል፣ አደገኛ ይሆናል። ከሁሉ በላይ ግን አንዳንዴ መፍቀዱ ጥሩ ነው። በጣም ስንጫናቸው የበለጠ እንዲጠሉት እንዳናደርጋቸው ለጥንቃቄ የሚጠቅመን ስለሆነ ማለት ነው። ስለዚህ ሚዛናዊ ነው። ሲደክማቸው አንዳንዴ ሲሰለቻቸው ደግሞ ተወት ማድረጉ ጥሩ ነው። ይሄ በተሻለ መንገድ ነገ ላይ አቅማቸውን ገንብተው እንዲሄዱ የሚያደርጋቸው ማለት ነው። ከዛ ባለፈ በተለይ ከፍ እያሉ ሲመጡ ልጆች ከንስሐ አባቶቻቸው ጋር እንዲወያዩ መንፈሳዊ ትምህርትን በተመለከተ ማድረግ ያስፈልጋል እና ልጆቻችን ከታች ከልጅነታቸው ጀምሮ የመንፈሳዊ ሕይወትን እንዲለማመዱ አንድም በምክረ ካህን እንዲኖሩ ከንስሐ አባቶቻቸው ጋር በዚህ ዙሪያ ላይ እንዲያወሩ ማድረግም ሌላኛው መንገድ ነው። ብዙዎቻችን ምናልባት ልጆቻችን ንስሐ አባት ላይኖራቸው ይችላል፣ ግን ንስሐ አባት እንዲኖራቸው ይመከራል። ከሁሉ በላይ ከ10 ከ12 ዓመት በላይ የሆኑ ልጆች የንስሐ አባት ቢኖራቸው በጣም የተሻለ ነው። ከሁሉ በላይ ከኛ በላይ የሚሰሙት ከኛ በላይ የሚመክራቸው የሚገስጻቸው ካህን አባት ያስፈልጋቸዋል። ስለዚህ በዚህ መንገድ በመንፈሳዊ ሕይወታቸውም እንዲያነጻቸው እንዲያበረታቸው ከንስሐ አባታችን ጋር መመካከር ያስፈልጋል ማለት ነው። በስተመጨረሻ ሂደት ነውና የበለጠ እያንዳንዱ ነገር በአንድ ቅጽበት እንደማይመጣ በአንድ ቅጽበት እንደማይሄደው ሁሉ ልጆቻችን ውጣ ውረድ አለው። ውጣ ውረድ ስላለው አንዳንዴ ዝለት ሊያጋጥማቸው ስለሚችል ተስፋ ሳንቆርጥ ልጆቻችን መንፈሳዊ ትምህርት እንዲማሩ ማበረታታት ያስፈልጋል። እስኪገባቸው ድረስ መጣር አለበት። ከገባቸው በኋላ የእኛም እርዳታ የእኛም ድጋፍ ያስፈልጋቸው። በዋነኝነት በራሳቸው ሕይወታቸው መምራት የሚችሉ እንዲሆኑ እናድርጋቸዋለን እና ቀደም ብለው ያነሱት ወላጅ በአንድም በሌላ በተለያየ ምክንያት ልጆች ለመንፈሳዊ ትምህርት ያላቸው ፍላጎት ሊቀንስ ይችላል። እንደ ወላጅ ግን ልናደርጋቸው የልጆቻችንን ለመንፈሳዊ ትምህርት ያላቸው ፍላጎት እንዲሻሻል ልናደርግባቸው የምንችልባቸው ብዙ መንገዶች አሉ ለማለት ነው። ስለነበረን ጊዜ አምላካችን የእግዚአብሔር ስም የተመሰገነ ይሁን። ይቆያል።